ሰላም ሰላም፣ እንዴት ናችሁ? ዛሬ ከአንደበታችን ስለሚወጡ ቃላቶች፣ ስለምንዘራቸው ዘሮች በላያችን ላይ እንዴት እንደሚጣበቁ ተረድተናቸው አላስፈላጊ የሆኑ ቃላቶች እንድናስወግድ፣ ጠቃሚ የሆኑ ቃላቶች ደግሞ እንድናውጅ ለማሳሰብ እፈልጋለሁ። ወንጌላችን ሁልጊዜ መነሻ የምናደርገው ወንጌላችን በልብ የምንናገረውን ያንን በልብ የምናስበውን በአፋችን እንድናውጀው ይናገራል። ምንድነው እያወጅን ያለነው? ምንድነው ከቃላችን የሚወጡ ነገሮች? እኔ ተስፋ የለኝም፣ የኔ ነገር አብቅቷል፣ ኑሮ ከፍቷል፣ ጊዜው ከብዷል፣ መውደቂያዬ ምን ይሆን? መጨረሻዬ ምን ይሆን? ደካማ ነኝ፣ ጎስቋላ ነኝ እያልን ራሳችንን በዚህ መንገድ የምናውጅ ከሆነ ቃል ኃያል ነው። ቃል ሰማይና ምድር ያጸና ነው። ይሁን አለ ሆነ እየተባለ በቃል ነው ብዙ የተፈጠረው። ለዚህ ነው ባህላችንም ከእናት ከአባቶቻችን ዘንድ ሄደን ከጉልበታቸው በርከክ ብለን መልካም የሆነው ቃል የበረከት ቃል እንዲያወጡብን የምንፈልገው። መልካም ለወላጆቻችን አድርገን እንድንመረቅ ከነሱ የወጣው ቃል እኛ ላይ ገብቶ ይሰራል ብለን ስለምናምን ትክክል ነው፣ መጽሐፍ ቅዱሳዊ ነው። ከአንደበታችን የሚወጡ ቃላት ግን መልካም ከሆኑ ኤቭሪ ወርድ እሱ እንደ ዘር ሆኖ በእኛ ውስጥ ይበቅላል። ዛሬ ትንሽ ላወራቸው የፈለኩት እንደ ቀልድ የማወራቸው የነበሩ ነገሮች ማለት ድሃ ነኝ፣ አቅም የለኝም፣ ብሞት ይሻለኛል፣ ሰካራም ነኝ፣ ታግያለሁ፣ አይሆንልኝም፣ ከዚህ ህይወት መውጣት አልችልም ምናምን ያልኳቸው ነገሮች ብዙዎቹ በዛሬ ማንነቴ ላይ ተጽዕኖ ፈጥሯል። አሁን ግን ሲገባኝ እነኚህ ነገሮች የኔ መገለጫ አይደሉም። እነኚህን ማን ነው በእኔ ላይ ያስቀመጣቸው? እንግዲህ እኔ መምህሬ የማደርገው ከኔ ተማሩ ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ የሚለውን ቃል ሲናገር እኔ ጨለማ ነኝ ከየት ያመጣሁት? ሁሉም የምናውጃቸው አዋጆች ባለማወቅ በራሳችን ላይ እንደ ትህትና ቆጥረ ነው ደካማ ነን ስንል ደካማ እየሆንን፣ ጎስቋላ ነን ስንል ጎስቋላ እየሆንን፣ ተስፋ ቢስ ነን ስንል ተስፋ ቢስ እየሆንን፣ ግራ ገብቶኛል ስንል ግራ እየተጋባን፣ ኑሮ ከባድ ነው ስንል ኑሮ እየከበደን፣ ሁኔታው እያስጨነቀን የቃላችን የአፋችን ፍሬ ነው እየበላን ያለ ነው። እና ይህንን መቀየር መቻል አለብን። እኔ ትልቅ ነኝ፣ እኔ አቅም አለኝ፣ እኔ ጉልበት አለኝ፣ መስራት እችላለሁ፣ መንቀሳቀስ እችላለሁ። ሙሴ እኮ እስከ 80 ዓመቱ ድረስ አንዳችም አገልግሎት አልጀመረም። እንዴት ነው እኔ ደካማ ነኝ፣ ከዚህ ጊዜ ሄዷል፣ መሽቶብኛል እምለው? ኢያሱ በ80 ዓመቱ ልክ እንደ ድሮ እንደ 40 ዓመቱ እንደዛኔ ወጣት ነኝ እያለ በራሱ ላይ ሲናገር እንሰማለን። ዛሬ ለነገሮች አልመሸም። በእኛ ላይ እግዚአብሔር ያሰበውን ከመፈጸም አንዳችም የምከለክለው ነገር የለም። ልከለክል የምችለው እኔ ነኝ።
ቃላቶቼ ናቸው በእኔ ላይ ፕራክቲካሊ ሊጎትቱኝ የሚችሉት። ስለዚህ የምናውጀው አዋጅ ከፍ ሊያደርገን የሚችል አዋጅ፣ እኔ ትልቅ ነኝ፣ እኔ በክርስቶስ ኃያል ነኝ፣ እኔ ብርቱ ነኝ፣ ከፊት ለፊቴ ዘመን አለ፣ ለሌላ የምቆረስ ነኝ፣ ለብዙ ትውልድ አባት መሆን ነኝ። ይሄ ትክክለኛ እኔ የምሆነው ሌሎቻችሁም ልትሆኑት እግዚአብሔር የፈቀደላችሁ አውጃችሁ ልትወርሱት የምትችሉ የቃላችሁን ፍሬ ልትበሉ የምትችሉ መሆናችሁን መንገር ፈልጋለሁ። ለዛ እኮ ነው መጽሐፋችን ደካማው እኔ ብርቱ ነኝ ይበል። ኢዩኤል ምዕራፍ 3 ከቁጥር 10 ላይ እንደዚህ ይላል። ደካማው እኮ ነው፣ አቅም የሌለው እኮ ነው፣ ያውቀዋል አቅሙ። ነገር ግን ብርቱ ነኝ። ብርቱ የሚያደርገንን ከብርቱዎች ሁሉ በላይ ብርቱ የሆነ ከኃይለኞች በላይ ኃይለኛ የሆነ እኛ ውስጥ እንዳለ አምነን ይህንን አዋጅ ልናውጅ ይገባል። ማን ነው ቡድሃ የሚባል ሰው ምን አለ ነው የሚባለው? የሀገር የስድብ የሀገር የውርደት እና የራሱን ዝቅ የሚያደርግበት የንቀት ቃላት ሲናገሩት መልስ አይሰጥም እና ለምንድን ነው እንዲህ ሲናገሩ መልስ ማትሰጥ ብለው ሲሉት ከሆነ ሰው የሆነ ገንዘብ እስከ ተቀበልኩት ድረስ ነው። ካልተቀበልኩት ያ ገንዘብ የኔ አይደለም ማለት ነው። በዚህ ልክ ይህንንም ስድብና ይህንንም ውርደት ስለማልቀበለው ሪጀክት አድርገዋለሁ። በቃ አልቀበለውም፣ አልሰማውም፣ ከኔ ጋር አላጣብቀውም። ለዛ ነው ሰይጣን ብዙ ጊዜ በሰው ተመስሎ በራሳችን አእምሮ በተለያየ መንገድ ደካማ ናችሁ፣ ተስፋ የላችሁ፣ ልትሞቱ ነው፣ ቀን የላችሁ፣ ጊዜ የላችሁ፣ ተንቃችኋል፣ ተዋርዳችኋል፣ ተራ ሰው ናችሁ እያለ የሚነግረን ይህንን ልንቀበል አይገባም። እንዲህ አይነት አዋጆችን በአዋጅ ልንሽራቸው ያስፈልጋል። ሞተሃል እኮ ደክመሃል እኮ ሲል አይ ብርቱ ነኝ፣ ገና ሮጣለሁ፣ ገና አሸንፋለሁ። ድሃ ነሽ ምትበዩ የለሽም ሲልሽ ኖ ሀብታም ነኝ፣ ሀብታም ብቻ ሳልሆን ብዙዎችን ሀብታም የማደርግ የብዙዎች ሰብሳቢ ነኝ ብለሽ ልታውጅ ይገባል ልላችሁ ፈልጋለሁ። ሌላው ሳይንሱም ይሄ ነገር እየደገፈው ነው ያለው። አንድ ነገር አለ፣ አክሴፕታንስ እና ኮሚትድ አክሽን የሚባል። ይሄንን አክሴፕት ስናደርገው በአእምሯችን ስናሳድረው አክሽን የምንወስደው ትክክለኛ ካልሆነ እሱ ይጎዳናል። ትክክለኛ ከሆነ እግዚአብሔር በእኛ ላይ ያየልን ከሆነ ያ አእምሯችንም ያንን ያመነጫል ብለው እንዲህ ይናገራሉና ትንሽነትን መቀበል አይገባም። ማርቲን ሉተር ምን ይላል? ወፎች በላይህ ላይ እንዳያልፉ መከልከል አትችልም፣ ነገር ግን አንተ ማይንድ ላይ ጎጆ እንዲሰሩ ግን አትፍቀድላቸው ይላል። ብዙ ጊዜ እኛ ያ ሰዎችን ወይ ሰይጣን ወይ ሌላ ሰንበድ የሚለንን ነገር ከኛ ጋር ቤት እንሰራለታለን፣ ጎጆ እናበጅለታለን፣ ያሉንን እንደሆንን አድርገን እንቀበላለን። እህቴ ወንድሜ፣ አንተ ትንሽ ሰው አይደለህም። አንተ ከዚህ ከገባህበት የትኛውም አዘቅት መውጣት የምትችል ኃይለኛው እግዚአብሔር ካንተ ጋር ያለ ሰው ነህ።
ዛሬ ደካማ ነህ፣ ዛሬ ተስፋ የለህም፣ አቅም የለሽም የሚሉሽ ውሸታቸውን ነው። እውነታቸው የሚሆኑ እስከ ተቀበልካቸው ድረስ ነው። ሪጀክት አድርገህ ደካማ ነህ ሲሉህ እኔ ብርቱ ነኝ ባልክ ጊዜ ግን በአንተ ላይ ብርቱ እግዚአብሔር መንቀሳቀስ ይጀምራል። ኃይለኛው እግዚአብሔር መስራት ይጀምራል። ስለዚህ ራሳችንን አናሳንስ፣ ቃላችንን በክፉ አይታጠር። ቃላቶቻችን የገዥነት፣ የኃይለኝነት፣ የመሪነት ስፍራ ይያዙ። ከኔ ተማሩ ያለን ክርስቶስ እንደዛ ነው። እኔ የዓለም ብርሃን ነኝ አለ። እኔ እውነት ነኝ አለ። እኔ መንገድ ነኝ አለ። እኛ ለብዙዎች መንገድ የምንሆን ነን። መንገድ የጠፋን ሰዎች አይደለንም። ዛሬ ልክ ነው፣ ሁኔታው ልክ ነው አይመስልም። ነገር ግን በእኛ ውስጥ ካለው የእግዚአብሔር ኃይል የተነሳ እኛ ብዙ መንገድ ለጠፋባቸው ዛሬ በጨለማ ለሚኳትኑት መውጫ መንገዳቸውም ጭምር ነን። መንገድ አንቀርም። የምናውጀው የኃይል አዋጅ መሆን አለበት። የምንናገረው የከበረው ከፍ ያለው እና ኃይለኛው ቃል መሆን መቻል አለበት። ለዛሬ ያለኝ መልእክት ይሄ ነው። እግዚአብሔር ሁላችሁንም ይባርካችሁ።